ቤተልሔም አንቺ ቀደም እንዳልሽው ቤተልሔም ካንዴ 100 ጊዜ ነው የተናገረችው ሌሎቹም ሲናገሩ ነበር ይሄ ነው መስመሩ ይሄንን ነውረኛ መስመራቸውን ትክክል አይደለም ብለን ታገስን ዛሬ ደግሞ አልፎ ተርፎ እስክንድር ኦፖዚሽን ኮንትሮል ነው አፋድ እንደ ድርጅት ኦፖዚሽን ኮንትሮል ነው የአማራን ትግል ለመቆጣጠር ብልጽግና የፈጠረው ነው አለኝ አስረስ ማሬ እኮ ስማ አስረስ ማሬ ይልቃል የማን ነው የማን ነው ይልቃል አይደለም የአማራ ክልል መሪ ማን ነው ስሙ አረጋ ከበደ አስረስ ማሬ ተመስገን ጥሩነ የአንድ ቤተሰብ ልጆች ናቸው ይሄንን ተሸከመ የብልጽግና መሪ የሆኑ ሰዎች ቤተሰቦቻቸው እዚህ ፋኖ ሆነው ይያሉ እስክንድር ላይ ምንም የሌለበትን ስሙን አጠፋለሁ ስትል ይሄ ቆሻሽነት ነው ይሄ ቆሻሽነት ሰዋት እኔ በጣም ነው ይሄ አስረስ ማሬና ተመስገን ጥሩነ ቤተሰብነት ካላቸው በጣም ፈራለሁ ይሄማ ትግሉን ራሱ የሚያስጠልፍ ነገር ነው የቤተሰብ ጉዳይ ሊሆን ነው ማለት ነው ገባሽ ይሄ በአዴን ማለት እኮ በአካል ይሄ ነው ይሄንን ካልፈራ የአስረስን መሪ አድርገ መተ የተመስገን ጥሩነ ዘመድ ያረጋ ከበደ ዘመድ ወዳጅ ይሄው እንተናሱ ብቻ አይደለም ማስረሻ ሰጠይ ዘመዶቻቸው ናቸው አራቱ ዘመድ ናቸው ማስረሻ ሰጠይ አስረስ ማሬ ተመስገን ጥሩነ እና አረጋ ከበደ ዘመድ ናቸው ማስረሻ ሰጠይ ጁን ሰጠ እኔ ያው የምጠይቀው መቼ ነው አስረስ ማሬ የሚሰጠው ይያልኩ ነው የምጠይቀው ወይስ እዛው ቁጭ ብሎ አማሮቹን ሊያስገድል ሊያስጨርስ ነው ብዬ ልከራከር ነው ማለት ነው እስክንድር በሌለበት ግን ብልጽግና ነው ብለህ ስትመጣ ያንተንም ጉድ እንደዚህ ተሸክሜልሃለሁ ነው ማለት የባዴ ምን ተፈጥሮ ነው ዛሬ እንዲህ ድብልቅልቆ የወጣው ይሄ አማራ ዛሬ የሚባል መሐይም አፋድንና እስክንድርን ነው ሚውት አርግ ተሰቃለ እንደ ደፋር